አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ ቻናሌ ቤተሰቦች በያላችሁበት ያላ ሰላም እዝነት በረከት አይለያችሁ እያልኩኝ እንግዲህ ዛሬ ደስ በማይል ነገር ነው ያው የመጣሁት። ቆይቻለሁ ከጠፋው በጣም ልብ ይሰብራል ወላሂ። ይህን እንጃ ያላያችሁ እንዳታው። ለማንኛውም እንዴት ናችሁ? እንዴት ከረማችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ዛሬ የመጣሁበት ዋነኛው ነገር እኔ እንጃ በጣም አመመኝ፣ በጣም ዘገነነኝ። በህይወቴ እኔ እስከ ዛሬ ድረስ ማለት ሞቱ ይባላል ምን መቼም እርሜ ልካችንን በቃ አለን 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 እስካሁን ድረስ በሀገራችንም በሰው ሀገርም በጣም ነው የሚያማው የኛ የስደተኞች ጉዳይ። በተለይ እኔ እንጃ በጣም ያሳዝናል መጨረሻችንና እኔ የሰው ልጅ በዚህ ደረጃ እንደዚህ ሆኖ እኔ እንጃ ለማውራት ራሱ ይዘገንናል። ለመናገር ራሱ ቃላት ያጥረኛል። ምን ብዬ ልንገራችሁ? ምን ብዬ ልጀምረው? በጣም ነው ልብ የሚሰብረው። በጣም በጣም ብሬክስ ሀበሻው ለቆታል ቴሌግራም ላይ። እናቴን ነው የምላችሁ የልብ ድካም ያለባችሁ ብቻ እኔ እንጃ ሰው ሆኖ ምንም ይኖርበት ምንም እንኳን አይደለም። የእውነቴን ነው የምላችሁ እንደዚህ አይነት ነገር ያለባችሁ ኬዝ ያለባችሁ ሰዎች በጭራሽ እንዳታዩት። ምክንያቱም ኖርማል ለሆነ ሰው ራሱ በጣም ነው የሚዘገንነው፣ በጣም ነው የሚያመው። በጣም ምን ብዬ ልበላችሁ? እኔ እንጃ እስከ መቼ ድረስ ስደት? እስከ መቼ ወገኖቻችን? እስከ መቼ ባህር በላቸው? ወላሂ ነው የምላችሁ እኔ መደብደባቸው ሳያንስ መራባቸው መጣማቸው በቃ ስንት ስቃይ ያሳልፈው በባህር ለሚመጡት እኔ እንጃ ትልቅ ክብር አለኝ። ግን አንዳንዴ ደግሞ እንደዚህ ቀልጠው ሲቀሩ በጣም ነው የሚያመው። በጣም ምን አለበት ሀገራቸው ላይ ራብ እኔ እንጃ ወላሂ ራብ ቢገላቸው እሳ እንደዚህ ባህር በልቷቸው ከሚቀር እንደዚህ በሚዘገንን ሁኔታ የሰው ልጅ ቁርጥርጥ ብሎ ከማየት አገራቸው ላይ እኔ ራብ ቢገላቸው ቢገለንስ በቃ ሁላችንም ቦታው ላይ ስለሌለን ነው ለማውራት እየቀለለን። ለማውራት እንደዚህ ቅልል ብሎን የምናወራው ምናልባት ቦታው ላይ ስለሌለን ይሆናል። ግን በጣም ነው የሚያመው። በጣም እናት ጤና ይስጣት። እናት አላህ ሰብሩን ይስጣት። እኔ እንጃ ለመላው ኢትዮጵያ የሚዘገንን ነው ይሄ። እኔ እንጃ አይቼም ሰምቼም አላቅም። እኔ ከዚህ በፊትም እንደዚህ ሞቱ ይባላል እኔ አላቅም። የምር ለመጀመሪያ ጊዜ ስላየሁም እኔ ማየት ነው ራሱ በቃ ያቃተኝ። እውነት ነው የምላችሁ እኔ አንዲት ነገር ሳይ ነው ገና እንደው ጥዬ የወጣሁት። በጣም ነው ልብ የሚሰብረው። በጣም ነው ልብ የሚሰብረው። በህይወቴ እንደዚህ አይነት ነገር እኔ አይቼ አላቅም። ያማል። በጣም ያማል። እስከ መቼ ድረስ? ይሄ የባህር መንገድ መቼ ነው የሚዘጋው? ይሄ የባህር መንገድ ካልተዘጋ በቃ እኔ እንጃ እናት ወልዳ እንዳልወለደች ሆነች፣ በሀዘን ተቃጠለች። ልጄ ሰርቶ ተለውጦ ይመጣል ስትል ባህር በልቶት ቀረ። መቼ ነው የሚዘጋው? መቼ ነው ሰው በሀገሩ ላይ የሚኖረው? ደላሎቹ እንጃ እናንተ በቃ እንደው እናንተ ማለት ነው እንደዚህ እናደርሳችኋለን እያላችሁ የምታመጡ ደላሎች እናንተ ብትገኙ እናንተ በአደባባይ መቃጠል አለባችሁ። የስንቱን ህይወት ቀጠፋችሁት። እናደርሳችኋለን እኛ ጋር ትሄዳላችሁ እያላችሁ ስንቱን ምንም የማያውቁ ህፃናት ያላህን ሄድ እያላችሁ ግን ምንም ወይ ከቤተሰቦቻቸው አልሆኑ የሀገራቸው ላይ አልኖሩ ለባህር ገበራችኋቸው። በጣም ያሳዝናል። በጣም ልብ ይሰብራል። እኔ እንጃ አላህ ሰብሩን ይስጣችሁ።
እምለው ሁሉ ቃላትን እንጃ ቃላት ያጥረኛል። በጣም ልብ ይሰብራል። መጨረሻችንን አላህ ያሳምርልን። እውነቴን ነው የምላችሁ። አገራችሁ ላይ መስራት ካቃታችሁ፣ መኖር ካቃታችሁ በህጋዊ መንገድ ቀጥታ ነው ቶሎ በቃ በባህር መታችሁ በባህር የምታወጡትን እኮ በህጋዊ ምን አለ ብትመጡ፣ በጤናችሁ በአፊያችሁ በህጋዊ ኑ ቶሎ በቃ መምጣት መታችሁ ሄዳችሁ መምጣት እንኳን የማትችሉ ከሆኑ ሌላ ሀገር ሂዱ። ህይወታችሁን ለባህር አትገብሩ። በጣም ነው የሚያመው፣ በጣም ነው የሚያመው፣ በጣም ነው የሚዘገንነው። እኔ እንጃ ወገኖቻችን በዚህ ልክ በዚህ ደረጃ የኔ ከርታቶች ያልፍልናል ብለው ሲንከራተቱ እንደዚህ እኮ ነው ማየት። ውይ አላቅም። እኔ እንጃ በጣም ከባድ ነው። ይህን የባህር መንገድ አላህ ያጥፋው፣ አላህ ይዝጋው። እውነቴን ነው የምላችሁ። መፍትሄውን አምጥቶ አላህ ይዝጋው። ከምንም ከማንም በላይ በቃ የባህር መንገድ ካልተዘጋ እኔ እንጃ እናት በቃ ወልዳ መሀን እየሆነች ነው። ምን ነው በሰላም በገቡ ምን ነው እኔ መራባቸው መጠማታቸው በቃ መደብደባቸው ሳያንስ ግን በዚህ ደረጃ ደግሞ ህይወታቸው አልፎ ማየት በጣም ነው የሚያመው፣ በጣም ነው የሚዘገንነው። እስኪ ነግበን ይበሉ እናንተ ለራሱ ሀገራችን እንኳን አይደለም ድሃ የሚኖርበት እኔ እንጃ በጣም ያሳዝናል። ግን ቢሆንም ሰው ሀገር ቀልጦ ከመቅረት ባህር በልቶት ከሚቀር ሀገራችሁ ላይ ምን አለበት? ቢርባችሁ ቢጥማችሁ ሀገራችሁ ላይ ኑሩ። የምር እንዲህ በባህር እንደው አትሰቡት። በጣም ነው የሚዘገንነው። እኔ እንጃ ብቻ አላቅም። የእውነቴን ነው የምላችሁ። እንደው በባህር እንቀበላለን ወይም ደግሞ እንደው በባህር ልንመጣ ነው ሲሏችሁ አላቅም።